ሰላም ጋይስ ዛሬ የምንገኘው እንግዲህ መርካቶ ነው። መርካቶ ውስጥ እንግዲህ በኮሜንትና በኢንቦክስ በጠየቃችሁ መሰረት የተለያዩ የስጦታ እቃዎችና እንዲሁም ደግሞ ለቤታችሁ ዲኮር የሚሆኑ ነገሮች ባህላዊ ነገሮችን የት እንዳሉ አሳያችኋለሁ። ስለዚህ እዚህ ጋር ነው አዳራሽ ቁጥር 2 ይባላል። ስለዚህ አብረን ንግባና እናያለን ማለት ነው። እርግጠኛ ነኝ ብዙዎቻችሁ አታውቁትም ይሄን ቦታ። ስለዚህ እነዚህ ናቸው እቃዎች። ሰላም ወንድሜ እንዴት ነህ? ሰላም ነው አለው። እግዚአብሔር ይመስገን። ለምን አገልግሎት የሚውሉ ናቸው እነዚህ? እነዚህ የባህላዊ ቱሪስቶች እንትን የሚሉባቸው ናቸው። እነዚህ ሁሉም አይነት የውጭ ዜጋ የሚጠቀሟቸው ነገሮች ናቸው። ምን አይነት ስለ በእነዚህ አይነት በቅርጻ ቅርጾች ነገር ሊሆኑ ይችላሉ። እነዚህ ማለት ቱሪስት እኛን ፈልጎ የሚመጣበት ነው። ስለ ባህላዊ ነገር የሀገራችን ነገር የሚገልጽ ነገር ማለት ነው። በቃ እሱ ነው የኛ እንትን ያለው ማለት ነው። ሌሎች ደግሞ የስጦታ እቃዎች ምናምን አሉ መሰለኝ እዛ ጋር ይኖራሉ። በእነዚህ አይነት ነገሮች ለሬስቶራንቶች በጋሻዎች ነገር ይኖራሉ። በእነዚህ አሁን ብዙ ጊዜ ተፈላጊ ናቸው። ጋሻና ጦር ይባላል። ይሄ ባህላዊ ቱሪስት እንትኖች ናቸው። በእነዚህ ደግሞ ለመኪናም ለሬስቶራንቶች የሚሆኑ ነገር ናቸው። ብዙ ነገር አለው እኛ ጋር ማለት ነው። በአጠቃላይ ለዲኮር የሚሆኑ እቃዎች ናቸው ያሉ። በቃ የባህላዊ ሬስቶራንት በሙሉ የባህላዊ ከሆነ ሙሉ ለሙሉ አለ ማለት ነው። መስቀሎችም ይታዩኛል። ምንድነው ቤተክርስቲያን የሚገባ አይደለም እቺሳ አይደለም። ይሄ እንኳን ለሰው እንትን ናቸው። የቤት የሚሰቀሉ ናቸው። 3 ባንድ ይቻላል፣ አንድ ለብቻው ይቻላል። በጣም የሚያማምሩ መስቀሎችም አሉ በእነዚህ። እነዚህ ግድግዳ ላይ የሚሰቀሉ ናቸው። እነዚህ ማለት የእናቶች እንትን የሚሉባቸው ነገር ናቸው። በጣም የሚያማምሩ እቃዎች ናቸው። ኦኬ እዚህ ጋር ደግሞ የቡሄ አለ። የቡሄ ትላለ ቡሄ አልፏል፣ ግን ያው ይመጣል ቀጣይ። ስለዚህ ጋይስ እዚህ መታችሁ የምትፈልጉትን አይነት እቃ ማግኘት መግዛትም ትችላላችሁ። በብዛት ዋጋና በፍሬም ትሸጣለህ አይደል? ይቻላል። በሁሉም ነገር አለን።